በቃ አንቺም ተኝ። እሺ ደህና ደር። ቤተሰብ ምሳሌ ድራማ ክፍል 90 እንዴት አያችሁ? በሚገርም ሁኔታ መድብል ዝናን ይዞ የሆነ ህንፃ ላይ አስቀምጦ እየገረፈው እያሰቃየው እየመታ ነበር። ከዛ ዳታና ሞገስ መጡና ምን እያደረክ ነው መድብል? ተረጋጋ፣ እንጠይቀዋለን። እኔ አልረጋጋም፣ ወንድሜ ይፈልጋሉ፣ ወንድሜ ስጡልኝ፣ ብሩክ የት እንዳለ ንገረኝ፣ ዝና እያለ እያፋጠጠው ነው። መድብል በጣም እያስጨነቀው ነው ዝናን። ዝና ደግሞ በጣም ደምቷል። በጣም የጎዳው መድብል በጣም ቦክሰኛ ነገር ነው። በጣም ሀርደኛ ነገር ነው። ከዚህ በፊትም በወንጀል ስራ ነው እስር ቤት የገባው መድብል እና ዝናን በጣም እያሰቃየ ነው። ብሩክን የት ነው ያገትከው? ብሩክ ወንድሜ ይፈልጋል ውስጠኝ ብሎ እያጨናነቀው ነው። ዝና ደግሞ እኔ አላቅም፣ ምንም ማውቀው ታምር የለም ብሎ እየነገረው ነው። ዝና በጣም ደም በደም ሆኗል። አሁንም እያላገጠው ነው። አላወራም፣ እኔ ደግሞ በምስት ተጎድቻለሁ፣ ሞገስ አንተንም አልለቅህም ብሎ ሞገስን እያስፈራራ ነው። ሉላን አምጣልኝ፣ ያለ ሉላ መኖር አልችልም ብሎ በጣም ጨንቆታል። እናም ዝናም በየራሱ የሆነ ትኩሳት አለበት። ክፉ ስራ ቢሰራ በፍቅር እየተጎዳ ነው እና ሞገስን ሲያይ በቃ ሞገስ ላይ ያለው ጥላቻ በረታበት እና ሞገስ ገላለሁ፣ እኔ ሉላን ምስቴን አምጣል ምናምን ብሎ እየዛተ ነው። እና በሚገርም ሁኔታ ሰው ማህሌት ሌላ ታሪክ ውስጥ ገብታለች። መድብል ካሰረባት ክላስ ውስጥ ሸውዳ መጣ። አሁን ላይ ከፍራታ ጋር እየኖረች ነው። እናም ከዕለታት አንድ ቀን ስልክ ይደወልላታል። ሲደወልላት ዝና የት እንዳለ ንገሪኝ፣ ዝናን የደበቀችው ያንቺ እህት ናት፣ ታውቃለች ሁሉም ነገር ያቺ ኤፍራታ፣ ካልሆነ እሷንም አንቺንም እገልሻለሁ፣ እኔ ማን እንደሆንኩ ታውቂያለሽ ምናምን የሚባል ስልክ ጥሪ ደረሰላት እና ሰማችና ደነገጠች። ዝና ጠፋ እንዴ ብላ ኤፍራታን ጠይቃለች። ኤፍራታ ደግሞ እኔ ምንም ማውቀው ታምር የለም ብላ ትርበተበታለች። ቢካውዝ ብዙ ወንጀል ብዙ ነገር ትሰራለች ለብር ሲባል። ያቺ ኤፍራታ ሰውን ከመግደል ወደኋላ አትልም እና ሁሉም ነገር ታውቃለች። እቺ ማህሌ ደግሞ እያስፈራራችው ነው ኤፍራታን። ዝና ያለበትን ቦታ ታውቂያለሽ አንቺ ምናምን ብላ ታስፈራራለች። እናም ሌላ ደግሞ ዝና እዛ ሌላ ታምር ውስጥ መድብል እየቀጠቀጠው ነው። አንድ ህንፃ ውስጥ አስገብቶ መድብል ደም በደም አድርጎታል። ቢካውዝ መድብል ወንድም ሊሆን ይፈልጋል ብሩክ የት እንዳለ ብቻ ንገረኝ፣ እኔ ከዛ በኋላ እፈታሃለሁ ብሎ መድብል እየቀወጠ ነው። ከዛም ሞገስም አየው፣ ሞገስም ነበር፣ ያቺ ዳታም ነበረች እና ለሶስት ነበሩ እና ልጁን እየቀጠቀጡ ዝናም ቢካውዝ ቆሻሻ ስራ ይሰራል ታውቃላችሁ ከዚህ በፊት እና የሰው ምስጥ አግቶ ነበር። ልጅቷን አያበላትም። ሉላን የሉላ ኃጢአት ነው እንደዚህ የሚያደርገው ብዬ አስባለሁ። እስቲ ስለ ዝና ምን ትላላችሁ? ቤተሰብ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እናም ዝና እየተቀጠቀጠ ነው። ብሩክ ያለበት ቦታ እስካሁን ድረስ አልታወቀም። ማንም ሊያውቅ አልቻለም። መድብል የቻለውን ያህል እየለፋ ነው፣ እያወጣጣ ነው። መድብል ደግሞ ሌላ ታሪክ ውስጥ ማህሌት እንደወጣች አያውቅም። ምንም ያውቁ ታምር የለም እና በጣም ኃይለኛ ሰው ነው መድብል። እስር ቤት የገባው እንደዚህ አይነት በቃ ከባድ ስራ ሰርቶ ነው እስር ቤት የገባው እና ጉዳዩ አይደለም። ቢካውዝ ምንም የለውም፣ ፍቅረኛ የለውም፣ ልጅ የለውም እና ወንድም ብቻ ነው። አንድ ወንድም ነው ያለው፣ እሱም ብሩክ ነው። ብሩክም የለም ጠፋ። ብሩክ ደግሞ ልጇን ለማሳከም ነው፣ ያችን ምሳሌ ህፃን ልጇን ለማሳከም ነው እንደዛ እየለፋው። እናም ለምሳሌ ብሎ ነው ብዙ ዋጋ ብዙ መስዋዕትነት እየከፈለ ያለው። ያው ልጅ ያላችሁ ሰው ታውቃላችሁ ብዬ አስባለሁ። ልጃችሁ የሆነ ነገር ሲሆን ምን ያህል
ዋጋ እንደምትከፍሉ ከብሩክ መረዳት ትችላላችሁ። በጣም አሟት ነበር። ምሳሌን ከዚህ በፊት ታውቃላችሁ። ሌላው ደግሞ ያቺ ቅድስት በጣም እሷን በዚህ ሰዓት መስዋዕትነት እየከፈለች ነው። እስቲል ነው 2 ወር ሊሞላ ነው። ብሩክ አልደወለም። ምንም ማንም ያውቅ የለም። ምንም አልተገናኙም። እና የቤት ሰራተኛ ሆነ ኃላፊነት ወስዳ እስካሁን ድረስ ምሳሌ እያሳደገች እያንከባከበች ትምህርት ቤት እንዲሁም ይዛ እየሄደች ነው። በሚገርም ሁኔታ ኃላፊነቷን እየተወጣች ነው። በቃ ሰራተኛ የቤት ሰራተኛ ሆና በዘመድ በምናምን አያገባትም፣ ግን የቤት ሰራተኛ ሆና ታማኝ ሆና እያገለገለች ነው። ልጅቷን ምሳሌ እያንከባከበች ነው። ብሩክ የለም እስካሁን ድረስ አልተገኘም። ቅድስት ደግሞ ብሩክን የሆነ አፍክፎንቃ ነገር አጫውቷት ነበር። በጣም የምትወደው ብሩክ በንጋታው ነው በቃ የጠፋው። ከቤት የት እንደሄደ የት እንደወጣ ማንም አያውቅም። እና መድብል እስካሁን ድረስ እየለፋ ነው ወንድምየውን ለማግኘት በጣም እየጣረ ነው። አሁን ላይ ከባድ ጉድ ውስጥ ገብቷል። ከዝና ጋር ተጋፍቷል። የዝና ጉድ ደግሞ በከባዱ እየፈለገ ነው መድብልን። ካልሆነ ያቺ ኤፍራታንና ማህሌትን ይገላል ማለት ነው ሁለቱንም። እና ከባድ ነው ወንጀል ስለሚሰሩ። አሁን ላይ ማህሌት የምትሰራው ስራ በቃ ቆሻሻ ስራ ግልጽ ሆኗል። እና ያ ዝና በቃ እየተሰቃየ ነው፣ እየተመታ ነው። ቢኮዝ ማይሆን ስራ የሚሰራ ሰው እንደዛ ነው ሪዛልቱ፣ ውጤቱ እንደዛ ነው። እና በሚገርም ሁኔታ እየተጎዳ ነው። ያቺ ቅድስትም ደግሞ ቤተሰቦቿ እየጠየቋት ልጅ አትመጪም እንደ ምናምን እያሉ እያጨናነቁ ነው። ብዙ ኃላፊነት ወስዳ በጣም እየሰራች ያለች የቤት ሰራተኛ ናት። በጣም ማደንቃት ናት። ቅድስት ትለያለች ለኔ። እና ቤተሰብ ስለ ቅድስት ምን ትላላችሁ? እስቲ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። ዳታ ደግሞ ሌላ ታሪክ ውስጥ ገብታለች። መድብል ዝናን ካልመታው ብላ ትወጣጠራለች ዳታ። ቢኮዝ ደስታ ውስጥ ናት። ቤተሰቦችም ስላገኘ በጣም ደስ ብሏታል። እና ብሩክ ስለጠፋ እሷን በጣም ተሰምቶላታል። ቢኮዝ ብሩክ ከመንገድ ዳር ያነሳት ብሩክ ስለሆነ በእሷ ላይ ብዙ ነገር ስለሰራላት በጣም ትሳሳለች ለብሩክ። ዳታም ዝናን እያስፈራራች ቢኮዝ ዝና ታስሯል፣ በጣም ተጎድቷል፣ ደም በደም ሆኗል። መድብል በጣም ነው የጎዳው። እናም ዳታ ብሩክን ስለምትወድ በቃ ንገረን፣ ብሩክ ያለበትን ቦታ አሳየን ብላ በጥፊ እያለች ትወጣጠራለች። ዳታ ብዙ በቃ ቤተሰቦቿን ስላገኘች ብዙ ደስታ ላይ ናት። ግን ብሩክን ስላላገኘች ትንሽም ቢሆን ቅር ብሏታል። ያው ከመንገድ ዳር ስላገኛት ስላነሳት እና ትንሽ ቅር ብሏታል እና በጣም እያዘነች ነው። እናም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ቻው